የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ስብከት። እናንተ ሰዎች ሆይ ጆሮቻችሁን ስጡኝ፣ ከዚህ ዓመት በኋላ እንደገና በመካከላችሁ መገኘቴን አላውቅምና። ስለዚህ የምላችሁን በጣም በጥንቃቄ ስሙት። እነዚህንም ቃላት ዛሬ እዚህ ለማይገኙ ሰዎች አድርሱ። እናንተ ሰዎች ሆይ ይህን ወር፣ ይህችን ቀን፣ ይህችንም ከተማ እንደተቀደሰ አድርጋችሁ እንደምትቆጥሩት እንዲሁም የእያንዳንዱን ሙስሊም ሕይወትና ንብረት እንደተቀደሰ አደራ ቁጠሩት። የተበደራችሁን ጥሪት ለባለቤቶቹ መልሱ። ማንንም አትጉዱ፣ እንዳይጎዳችሁም አስታውሱ። በእርግጥ ጌታችሁን ትገናኙታላችሁ፣ እርሱም ሥራችሁን እንደሚቆጥርላችሁ አትርሱ። አላህ ወለድን እርም አድርጎታል። ስለዚህ ከዚህ በኋላ ማንኛውም የወለድ ዕዳ ተሰርዟል። ነገር ግን ካተታላችሁ የእናንተ ነው። አትበድሉም፣ አትበድሉም። ለሃይማኖታችሁ ደህንነት ከሰይጣን ተጠንቀቁ። እርሱ በታላላቅ ነገሮች ሊያሳስታችሁ እንደማይችል ተስፋ ቆርጧል። ስለዚህ በትንንሽ ነገሮች እንዳትከተሉት ተጠንቀቁ። እናንተ ሰዎች ሆይ በሴቶቻችሁ ላይ መብት እንዳላችሁ እውነት ነው። እነርሱም በእናንተ ላይ መብት አላቸው። እነርሱም በአላህ አደራና ፈቃድ ሚስቶቻችሁ አድርጋችሁ እንደወሰዳችኋቸው አስታውሱ። ሴቶቻችሁ በደግነት ያዟችሁ፣ ለእነርሱ ቸሮች ሁኑ። እነርሱ ዋዳኞቻችሁና ታማኝ ረዳቶቻችሁ ናቸውና። እናንተ ሰዎች ሆይ በትጋት ስሙኝ፣ አላህን ተገዙ። አምስቱን ዕለታዊ ሶላቶችን ስገዱ። በረመዳን ወር ጹሙ፣ ገንዘባችሁንም በዘካ ስጡ። አቅም ካገኛችሁም ሐጅን ፈጽሙ። ሁሉም የሰው ልጆች ከአዳምና ከሔዋን ናቸው። አረብ ባልሆነው ላይ ምንም ብልጫ የለውም። አረብ ያልሆነም በአረቡ ላይ ብልጫ የለውም። ነጭ በጥቁሩ ላይ፣ ጥቁርም በነጭው ላይ ብልጫ የለውም። ብልጫ ያለው በፈሪሃ አላህና በበጎ ሥራ ብቻ ነው። እያንዳንዱ ሙስሊም ለሌላው ሙስሊም ወንድም መሆኑንና ሙስሊሞችም አንድ ወንድማማች መሆናቸውን እወቁ። ያስተላለፍኩላችሁን ቃላት በሚገባ አስተውሉ። ከኔ በኋላ ምንም ነቢይ ወይም መልእክተኛ አይመጣም፣ አዲስ እምነትም አይፈጠርም። ከኋላዬ ሁለት ነገሮችን ትቼላችኋለሁ፣ እነርሱም ቁርአንና ሱናዬ ናቸው። እነዚህን ከተከተላችሁ መቼም አትሳሳቱም። የሰማችሁን ሁሉ ቃሌን ላልሰሙት አድርሱ። አላህ ሆይ ምስክር ሁነኝ፣ መልእክትህን ለሕዝቦች አድርሻለሁ።